ደስ ያላችሁት ከቆየሁት በኋላ ነው እንደዚህ አይነት ቪዲዮ የምሰራው እና ዛሬ ያው እንደው ዝም ብዬ ስለነሱ ላውራ ስለ ናሂና ስለ ውብዬ ላውራ እና ደግሞ ስለ አብርሽና ስለ ሩታ እና እኔ ማውራት የፈለኩት በአሁኑ ናሂ ወደ ራሱ ስመለስ ውብዬና ናሂ ሰላም ሊያወርዱ በመከሩ ባሉበት አይደለም ወንድሙ የመጣው እና ውብዬ ሐኪም ቤት ባለችበት ነው የመጣው። ሆኖም ወደ ራሳቸው ወደ ቀድሞ ህይወታቸው ሊመለሱ ነው እያሰቡ የተዘጋጁ እየታገሉ ባሉበት አሁን ወንድሙ ደግሞ ጭራሽ ሊሆን አይችልም ከሱ ጋር ካልተፋታሽ ብሎ ውብዬን በጣም አስጨነቃት እና ወደ ራሱ በመለሱ በጣም ደስ ብሎኛል። የአሁኑ ሳይሆን የበፊት ህይወታቸውን ሳየው በጣም ደስ ይላል እና ያው አሁን ባሉበት ሁኔታ ደግሞ በጣም ነው የሚደብረው። የምር በጣም ነው የሚያስጠላው። ማለት የቻለም 9 ናት። አንዱን ወደ ታች አንዱን ወደ ላይ ታደርጓለች። አንዴ ታወጣለች፣ አንዴ ታወርዳለች እንደ መሰላናት። በፊት ሲያጠፋ የነበረው ችግር የሆነው የናሂ ጉዳይ ነበረ። አሁን ደግሞ የውብዬ ወንድም እና ያው በጣም ይከብዳል፣ ይደብራል። ብቻ ያው ባለቀ ታይም ነው ወንድሙም የመጣው። ውብዬ ከባባድ ጊዜውን ብቻውን ካሳለፈች በኋላ ነው የመጣው። ያው መጥቶም ያው እንግዲህ እንደምታዩት ነው የምታዩት። የአብርሽና የሩታም እንደሆነ ያው ያስጠላል። ከልክ በላይ ገደብ አልፏል፣ ልኩን አልፏል። በጣም ነው የሚያስጠላው። ብቻ አላቅም። ስደሰቱ በጣም ነው ደስ ምለው። የምሬን ነው የምላቸው። ይህ ወንድሞቼ ስደሰቱ በጣም ነው ደስ ምለው። በሰላም ትዳራቸው በሰላም ሀሳባቸውን ሲያጓዙ ደስ ይላል። እንደዚህ ሲሆኑ ግን ያስጠላል። ያው ይህን ቪዲዮ ስታዩት ላይክ፣ ሰብስክራይብ እያደረጋችሁ